በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የጻድቁና የቅዱሱ አባት የአቡነ ሚናስ የሕይወት ታሪክ ነው። በቤተ ክርስቲያን ትውፊት መሰረት አቡነ ሚናስ ከቅዱስ ፍሬምናጦስ ወይም አቡነ ሰላማ ከሳቴ ብርሃን ቀጥሎ የኢትዮጵያ ሁለተኛው ኤጲስቆጶስ እንደሆኑ ይነገራል። በቅዱስ መጽሐፍ ውስጥ እንደተጻፈውና በአባቶቻችን እንደተላለፈው ወንጌል በተራራዎችና በሸለቆዎች መካከል ሲስፋፋ አቡነ ሚናስ የቤተ ክርስቲያኒቱን መሰረት በማጽናት ረገድ ታላቅ ሚና ነበራቸው። አቡነ ሚናስ በአምስተኛው ወይም በስድስተኛው መቶ ክፍለ ዘመን እንደነበሩ የሚነገርላቸው እነዚህ አባት ክርስትና በኢትዮጵያ ስር የሰደደበትና የዘጠኙ ቅዱሳን ወደ ኢትዮጵያ መምጣት የተካሄደበት ወርቃማ ዘመን የነበሩ አባት ናቸው። አቡነ የሚለው ቃል አባታችን ማለት እንደሆነ ሁሉ እርሳቸውም ለኢትዮጵያ ምዕመናን በመንፈሳዊ ወተት ያሳደጉ አባት ነበሩ። አቡነ ሚናስ ለቤተ ክርስቲያን ባበረከቱት አስተዋጽኦ ይታወቃሉ። ከታሪክ መዛግብት እንደሚታየው የመንፈስ ቅዱስ ጸጋ ተላብሰው ለሕዝበ ክርስቲያኑ መንፈሳዊ ጥንካሬን ሰጥተዋል። የሚጠሩትን ሁሉ እግዚአብሔር እንዲያድናቸው የሚለውን ቃለ ወንጌል በተግባር በማሳየት በብዙዎቹ ልብ ውስጥ የክርስቶስን ፍቅር ዘርተዋል። በቤተ ክርስቲያን ትውፊት መሰረት አቡነ ሚናስ ለቤተ ክርስቲያን አገልግሎት የሚውሉ ትምህርቶችና ስብከቶችን እንደጻፉም ይነገራል። 6 ያህል ስብከቶችን እንደጻፉ የሚጠቀስ ሲሆን እነዚህም በተለያዩ የቤተ ክርስቲያን በዓላትና ወቅቶች የሚነበቡ ናቸው። ይህም የሚያሳየው ቤተ ክርስቲያናችን ጥንትም በሊቃውንትና በመንፈሳዊ አባቶች ጥረት ላይ የተገነባች መሆኗን ነው። የአቡነ ሚናስ ታሪክ ለዛሬው ትውልድ ያለው መልእክት ጥልቅ ነው። እንደ ቅዱሳን ሁሉ እርሳቸውም የጌታን ቃል በስራቸው በመግለጥ የጨውና የብርሃን ተምሳሌት ሆነው አልፈዋል። ለቤተ ክርስቲያንህ ጠባቂ አድርገህ የሾምካቸው አባቶቻችን በአንተ ጸጋ ታንጸው ሕዝብን ለደህንነት አብቅተዋል። በቤተ ክርስቲያናችን ሥርዓት አባቶቻችንን ማሰብ ማለት የሰሩትን በጎ ሥራ መዘከርና እኛም በዚያው ጎዳና እንድንሄድ የሚያበረታታን ነው። አቡነ ሚናስ በወቅቱ በነበረው የክርስትና መስፋፋት ፈተናዎች መካከል ቤተክርስቲያን በአንድነትና በትምህርት እንዲጸና አድርገዋል። አቡነ ሚናስ የኢትዮጵያ ቤተክርስቲያን በችግር ጊዜም ሆነ በብልጽግና ጊዜ በመንፈሳዊ አባቶች እጅ ስትመራ እንደኖረች የሚያሳይ ድንቅ ማሳያ ናቸው። እርሳቸው የዘሩት የትምህርትና የእምነት ዘር እስከ ዛሬ ድረስ በቤተ ክርስቲያናችን ትውፊት ውስጥ ሕያው ሆኖ ይኖራል። አቡነ ሚናስ ከሚታወቁት የኢትዮጵያ ቅዱሳን አባቶች በተጨማሪ በቤተ ክርስቲያን ታሪክ ውስጥ ብዙ በስመ ሚናስ የሚጠሩ አባቶች ለምሳሌ ቅዱስ ሚናስ ሰማዕቱ ስላሉ በእምነታችን ውስጥ ስማቸው የክብር መገለጫ ነው። አቡነ ሚናስ በኢትዮጵያ ምድር የክርስቶስን ወንጌል በጽናት ያስተማረ ለሃይማኖት ቀናኢ የቤተ ክርስቲያንን ሥርዓት በመንፈስ ቅዱስ አደራ የጠበቀ አባት ነው። አቡነ ሰላማ ከሳቴ ብርሃን ኢትዮጵያን በወንጌል ብርሃን ከጎበኙ በኋላ ለቤተ ክርስቲያን ተተኪ ያስፈልጋት ነበር። አቡነ ሚናስ በወቅቱ በነበረው ታላቅ የቤተ ክርስቲያናችን አባቶች ምርጫ በግብጽ በእስክንድርያው ሊቀ ጳጳስ ተመረጠ። እርሳቸውም የጌታን ቃል ተቀብለው ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው አስተምሯቸው የሚለውን ትእዛዝ ለመፈጸም ወደ ኢትዮጵያ መጡ። ወደ ኢትዮጵያ ሲመጡ አገሪቱ ገና በወንጌል ብርሃን ትታደስ ነበር። አቡነ ሚናስ የነበሩባቸው 3 ዋና ዋና ተግባራትም አንደኛ ሃይማኖትን ማጽናት፣ በዘመኑ የነበሩትን መናፍቃንን በተለይም የክርስቶስን አምላክነት የሚክዱትን በመቃወም የኒቅያ ጉባኤን እምነት በኢትዮጵያ ምድር እንዲጸና አድርገዋል። ሁለተኛ የቤተ ክርስቲያንን አደረጃጀት ለምእመናን ጥምቀት፣ ቁርባንና የቤተ ክርስቲያንን 7 ምስጢራት በስርዓት በማስተማር ቤተ ክርስቲያንን በአንድነት እንድትቆም አድርገዋል። ሶስተኛ የዘጠኙ ቅዱሳን ዘመን የአቡነ ሚናስ አገልግሎት ከዘጠኙ ቅዱሳን ከሮማ ከቁስጥንጥንያና ከሌሎች አገራት ከመጡ ጋር የተቆራኘ ነው። እነዚህ ቅዱሳን ሲመጡ አቡነ ሚናስ በደስታ ተቀብለው በመንፈሳዊ ስልጣናቸው አጽድቀው ወንጌልን ወደ ገጠርና ወደ ተራሮች እንዲያዳርሱ በረከት ሰጥተዋቸዋል። አቡነ ሚናስ ለቤተ ክርስቲያን ትልቅ አደራ የሆኑ ስብከቶችን ትተውልናል። እነዚህ ስብከቶች ስለ ክርስቶስ ፍቅር፣ ስለ ንስሐ አስፈላጊነት፣ ስለ ምጽአትና ስለ መንግሥተ ሰማያት ተስፋ የሚያስተምሩ ናቸው። በቤተ ክርስቲያን መጽሐፍት ውስጥ በስማቸው የሚጠሩ 6 ያህል ስብከቶች ይገኛሉ። እነዚህን ስብከቶች የሚያነብና የሚሰማ ሰው እንደ አባቱ መንፈሳዊ ብርታት እንደሚኖረው ይታመናል። አቡነ ሚናስ ለብዙ ዘመናት ኢትዮጵያን በመንፈሳዊ አባትነት ካገለገሉ በኋላ በክብር ወደ እግዚአብሔር አረፉ። መቃብራቸው በተለምዶ በአክሱም አካባቢ እንደሆነና ቤተክርስቲያናችንም እንደ ታላቅ ቅዱስ እንደሚታሰቡ ይነገራል።
አቡነ ሚናስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ የሃይማኖት አምድ አድርገው አጽንተዋታል። እርሳቸው የጣሉት መሰረት ባይኖር ኖሮ በዘመናት ውስጥ የተነሱ የውጭና የውስጥ ተጽዕኖዎች ቤተክርስቲያንን ሊያናውጧት ይችሉ ነበር። ነገር ግን በእርሳቸው አማካኝነት የጸናው እምነት ዛሬም የኢትዮጵያ ኦርቶዶክሳውያንን በችግር ጊዜም ሆነ በድል ጊዜ አንድነት እንዲቆሙ የሚያደርግ የክርስቶስ ፍቅር አምድ ነው። አቡነ ሚናስን ማስታወስ ማለት ለዛሬው የቤተክርስቲያን ጥንካሬ ስርዓትና የሃይማኖት ጥልቅ መሰረት የጣለውን አባት መዘከር ማለት ነው። እግዚአብሔር በቅዱሳኑ አበው ጸሎትና አማላጅነት ሀገራችንና ቤተክርስቲያናችንን ይጠብቅልን። የአባታችን የቅዱስ ሚናስ ረድኤትና በረከት ከሁላችን ጋር ይሁን። እርሱ የዘራውን የእምነት ዘር ጠብቀን በጽናት እንድንጓዝ እግዚአብሔር አምላክ ይርዳን።